አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ጤና አፍያ አልሐምዱሊላህ። እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ። ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ሰላም ሰላም ብያለሁ። ክርስቲያን ወገኖቼ እንዴት ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ። ቤተሰቦች ጠፋን፣ ብቻ አላህ ከይር ያርግልን። ብቻ መሽኩል ሆኜ ነው፣ አልጠፋም እላለሁ፣ ሁሌም ቃል ይገባለሁ። ብቻ ምንም ማድረግ አልቻለም። እናንተ ስትናፍቁኝ ነው እላችኋለሁ። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አርጉኝ፣ አበረታታዩኝ እላችኋለሁ። ዛሬ እዳም እንስራ ብዬ ኩሽና ገባሁኝ። ሽንኩርታውም ቲማቲሙም ጎረድ ቲማቲሙንም በእጄ ነው የተከተፈው። ሙያ ሁሉም የራሱ ነው። ለየብቻው አስገባሁት ሽንኩርታውም፣ ከዛ ቲማቲሙን ለብቻ አረኩት። እንደዛ ካረኩት በኋላ ለየብቻውም ሁሌቱን አንቆላላሁኝ። ካበቃው በኋላ ይሄ ኩሳ ነው ይባላል። አሁን ኩሳ ይበስላል። አንድ ነገር አሁን አወል መራ ነው ተጠቀምኩት። እስካሁን ተጠቅሜው አላውቅም። ይሄ አንዱ ኩሳ ይመስላል። አንዱ ደግሞ እንደ ኩሳ አይነት ሆኖ ክብ ነገር ናት። ዛሬ ልጀርበው ብዬ ነው በዘይት ነው የጠበስኩት። ኩሳና ይሄ ሌላ አይነት ያልኳችሁ ነው። የሆነ አይነት ኩታር ነው። ይሄ ኩሳ ነው። እንደዛ አድርገን እስኪ በዘይት የተጠበሰ ኢዳም እንስራ ቢለን ኩሽና ገባሁኝ። ኩሳ፣ በጣጤስ፣ ጀዘር፣ ካሮት ማለት ነው። እሱንም አረኩኝና አንድ ላይ ለየብቻው በዘይት ጠበስኩት። ከዛ ኢዳሙን ሰራን። ኢዳሙ እስኪ ረዘመ መሰለኝ፣ እንትኑን አረዘምኩት። በጣጥሱም እዚህ ነው ተከትፏል። ካሮቱም እንዴ ተከትፏል። ኩሳውም እንደዛ ከታትፈን ከላጃ ይዘረክነውና ሱጎም ያንቆላለን። አማርኛ መቼም ታውቃላችሁ፣ አማርኛ አለማወቄን ታውቃላችሁ ቤተሰቦች። እናንተ አጥተው እላችኋለሁ። በደንብ ተንትኜ ማውራት አማርኛ አላውቅም። ዝም ብዬ ነው በድፍረት ያስኩት እላችኋለሁኝ። ይሄን ይመስላል። ከታተፈና ሳህን አስገባው። ዛይጋረክ ነው አረኩት። ያሳየ ብቻው ማለት ነው። ከዛ ጠበስኩትና ይሄን ይመስላል። እስኪ ልስራ ከእናንተ አንዳንድ ነገር እናውራ ብዬ ነው የመጣሁት። አበረታቱኝ። ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ። የኔ እንቁ ቤተሰቦች አበረታቱኝ እላችኋለሁ። ይሄ ነው ኩዳሩ። አንዱ ያኛው አይነት ነው። ይሄ አንዱ ኩሳ ነው። ያኛው አወል መራ ነው ያወኩት ዛሬ ነው እንጂ እስካሁን ተጠቅሜው እስካሁን በልቼ አላውቅም። ግን በጣም ነው የሚጣፍጠው። ማሻአላ ነው። ኢዳም አንድ ላይ ሲደረግ በጣም ይጣፍጣላችኋለሁ። እንጀርቡት እስኪ በቤት ሆናችሁ ባለን ነገር ሞክሩ እላችኋለሁ። በጣጥሱንም እንደዛ ጠበስኩት። ሁሉንም በየተራው ጠበስኩትና ኢዳሙን ሰራ ነው እላችኋለሁ። ቤተሰቦች ባለ አይደለም የሚኖረው፣ ሁሉም ባለው ነው የሚጠቀመው። በዛሬ እንትን ከላስ አንዳንዴ ኩሽናውም ከገባን አይቀር ባለንን እስኪ ሙያ የለንም። ማርኬትነት ሙያ የለኝም ብዬ ደግሞ እዚህ ማለት የለብኝም። የተሳሳትኩት እናንተ ልታርሙኝ ልታሳዩ ለነሲሰቴን እናንተ ልነግሩኝ በድፍረት ማንኛውም ነገር መያዝ ያለብኝ። ለማንኛውም ይሄ ዘይት አይመከርም። ዘይት ነው መጠበስም አይመከርም። ግን ይጣፍጣል። ግን ለጤንነት ሁሉንም አንድ ላይ
በውሃ ተቀልቅሎ ቢበላ እሱ ነው ቪታሚንነቱ። ይሄ ዘይቱን ቪታሚን ይጥልፈዋል። ብቻ ይጣፍጣል፣ ይበላ ይጣፍጣል። ቪታሚንነቱና ዘይቱን ይጥልፈዋል። ምንም ማለት አይቻልም። ቪታሚንነቱን የሚሰጠው ነው ይላችሁ ነው። ግን እኔ የምመክረው ዘይቱን መጥበስ መብላት እንትን አለ ያረጋል። በሙሉ ሊኖረው ይችላል። አላህ ይጠብቃል። ያበሉ እንደዛ ያረግ ነው። አበቃቅ እላችኋለሁ። ቤተሰቦቼ ዱዓ አድርጉ። አላህ ይጠብቃችሁ። አላህ ከእናንተ ይሁን ኢንሻአላህ። አፋን ይመጣለን። እናንተም ደግሞ ማበረታታችሁ እንዳይተወኝ አበረታቱኝ በደንብ አድርጋችሁ እላችኋለሁ። አላህ ይጠብቃችሁ። አላህ ከእናንተ ይሁን። አብሽሩ አለን ኢንሻአላህ። በደህና ነገር እናንተን በሚያስደስት ነገር ምን መጣ ሰው አላህ አድርገን። ሰላም አለይኩም።